ራሱን ኢሮብ ብሔር በማለት የሚያስተዋውቀው መሰረቱ ከየት ነው? ታሪካዊ አመጣጡስ እንዴት ነው? በተመለከተ ገና ብዙ ባለሙያዎች ማጥናትና መመርመር ያለባቸው የተለያዩ አፈ ታሪኮች ስላሉ ይህንን ለታሪክ አዋቂዎችና ተመራማሪዎች በመተው ዛሬ ራሱን ኢሮብ ብሔረሰብ እያለ የሚያስተዋውቀውን ብሔረሰብ በትንሹ ለመግለጽ እንሞክራለን። ኢሮብ ብሔረሰብ የምናገረው ቋንቋ ዲያልክቱ ትንሽ ቢለይም በኤርትራ የሚኖሩ የሳሆ ብሔረሰብ ቋንቋ ጋር ተመሳሳይነት አለው። ብሔረሰቡ በጣት የሚቆጠሩ የእስልምና እምነት ተከታዮች ቢኖሩትም በዋናነት ግን የክርስትና እምነት ተከታዮች ተከታይ ነው። በአድገዳአንና ሀሳበላ አካባቢ አብዛኛው ህዝብ የኦርቶዶክስ እምነት ተከታዮች ሲሆኑ አንዳንድ የካቶሊክ እምነትም ተከታዮች ይኖራሉ። ወደ መሀል ኢሮብ ተመልሰን ቡክናይት አረግን በሞላው ማለት ይቻላል የካቶሊክ እምነት ተከታዮች ናቸው። የኢሮብ ብሔረሰብ የሚኖርበት በኢሮብ ወረዳ የሚታወቀው አካባቢ በምስራቅና በሰሜናዊ እንደሱ ሳሆ ከሚናገሩ በስጋ ዝምድናም ከሚገናኙት በኤርትራ ከሚኖሩ ሀዶና ዳብሪሜላ የሚባሉ በብዛት የእስልምና ተከታዮች ጋራ ሰሜናዊ ምዕራብ በኤርትራ ከሚኖሩ ትግርኛ ተናጋሪዎች በምዕራብና ደቡባዊ ምዕራብ በትግራይ ከሚኖሩ ትግርኛ ተናጋሪዎች በስጋ ዝምድናም ከሚዛመዱት የኦርቶዶክስ ክርስትና እምነት ተከታዮች ጋራ ይዋሰናል። ኢሮብ በትግራይ ክፍለ ሀገር አጋማ አውራጃ ወይም ምስራቃዊ ዞን ውስጥ የምትገኝ ወረዳ ናት። ተራራማ መልክዓ ምድር ያላት ስትሆን በትግራይ ክልል ከሚገኙት 3 ብሔረሰቦች አንዱ የሆነው የኢሮብ ብሔረሰብ መኖሪያ ናት። ኢሮብ የወረዳውም የማህበረሰቡም ጠቅላላ መጠሪያ ስም ነው። ኢሮቦች ሳሆኛ ተናጋሪ ናቸው። ኢሮቦች የሚናገሩት ቋንቋ በኤርትራ ምድር ከሚነገረው የሳሆኛ ቋንቋ ጋር ተመሳሳይነት አለው። ሆኖም በኤርትራ የሚገኙ የሳሆ ተናጋሪ ብሔረሰብ ሳሆኛ ተብሎ የሚጠሩ ሲሆኑ ኢሮብ እና ሳሆ በኢኮኖሚ ስምሪታቸው ይለያያሉ፣ እንዲሁም በባህልም ይለያያሉ። የሳሆ ህዝብ ሙሉ በሙሉ አርብቶ አደር ነው። ኢሮብ ግን በአርብቶ አደር በእርሻ ስራ በአነስተኛ ዕደ ጥበባት ይተዳደራሉ። ኢሮብ ወረዳ ተራራና ሸንተረር ይበዛዋል። በአካባቢው ካሉት ተራሮች መካከል አሲምባ በኢሃፓ የትጥቅ ዘመን የሚወሳ አይጋ እንዲሁም በኢትዮ ኤርትራ ከባድ ጦርነት የተደረገበት ታሪክ የሰነቁ ተራራዎች ናቸው። አልተና ከተማ የኢሃፓ የትጥቅ ትግል ሲካሄድበት የነበረው የአሲምባ ተራራና የአይጋ ተራራ መገኛ ናት። በዚች ከተማ ከኢሃፓ መስራቾች አንዱ እንደሆነ የምንነገርለት ዶክተር ተስፋይ ደበሳይ ተወልዷል። ኢሃፓዎች ከምንም በላይ የሚያከብሩትና የሚያደንቁት አርበኛና የለውጥ ብስራት ነጋሪ እንዲሁም የናጽነትና የቆራጥነት ተምሳሌት ሆኖ በየዓመቱ የሚዘከር የዚያ ትውልድ ታላቅ ሰው ነው ዶክተር ተስፋይ ደበሳይ። የኢሮብ ብሔረሰብ በተለያዩ ባህሎችና እምነቶች መካከል ለብዙ ዘመናት በመኖሩ ከሁሉም ከሚዋሰናቸው ብሔረሰቦች ጋራ የሚጋራቸው የስጋ ዝምድና፣ የባህል ውርርስ እንዲሁም የልምዶች ልውውጥና የእምነት መጋራት አሉት። በተለይ በስጋ ዝምድናም በእምነት የሚገናኛቸው እንደ የአጋማ አውራጃና የአካለ ጉዛይ ትግርኛ ተናጋሪ ህዝብ ጋራ ከቋንቋ በተለይ የኢሮብ ህብረተሰብ መለያ ከሆኑት ትውፊቶችና የአኗኗር ዘይቤና ከማህበራዊ ግንኙነት ውጭ ያሉት የአመጋገብ፣ የአለባበስ፣ የሀዘን እና የደስታ አገላለጽ ወዘተ ባህሎች በአብዛኛው ተመሳሳይ ናቸው። ይህ እንዲህ እያለ ግን የኢሮብ ህብረተሰብ ከጎረቤቶቹ ትግርኛ ተናጋሪ ሆነ ሳሆ ተናጋሪዎች በግልጽ የሚለየባቸው የራሱ የሆነ ልምዶችና አፈ ታሪኮች ኦቶኖሞስ የሆነ የኦነ ስርዓት በመባል የሚታወቀውን የአስተዳደር ስርዓት ነበረው። ስለሆነም ያ የኢሮብነት ማንነቱንና የኦቶኖሞስ ስርዓቱን ለመጠበቅ ከአጎራባቾቹ ጋራ በተለይ ከትግርኛ ተናጋሪዎች ጋራ ብዙ ጦርነቶች አካሂዷል። በተለያየ ጊዜ የማዕከላዊ መንግስት ተወካይ የነበሩ የአካባቢው መሳፍንቶች ነፃ ወረዳውንና ውስጣዊ አስተዳደሩን ሊነጥቁት ሲሞክሩ ከተለያዩ መሳፍንቶች ጋራ ከድርድር እስከ ጦርነትም በማድረግ ማንነቱን ለማስጠበቅ ብዙ ተከራክሮ እስከ ደርግ ውድቀት ድረስ የራሱ ነፃ ወረዳና የውስጥ አስተዳደሩን አስጠብቆ
ለማዕከላዊ ለኢትዮጵያ መንግስት መከፈል ያለበትን ግብር እየከፈለ እንደ አንድ ብሔረሰብ ማንም በራስ ጉዳይ ላይ ጣልቃ ሳይገባበት አንድነቱን ጠብቆ የቀጠለ ብሔረሰብ ነበረ። ኢሮብ መልካም፣ ቅን፣ ትሁት፣ ወዳጅ፣ ፍቅር፣ ሩህሩህ፣ ለጋሽ፣ አስተዋይ የሆነ ህዝብ ይኖርበታል። በህዝብ ደረጃ ጥልና መከፋፈል የለም። የኢሮብ ህዝብ ፈሪሃ እግዚአብሔር ያለው፣ ሀገሩን የሚወድ፣ ኃይለኛ ጦርነት ገጥሞት የማያፈገፍግ፣ ምርጥ ተዋጊ፣ ቸር ተባባሪ እና እንግዳ አክባሪ ህዝብ ነው። ለዳር ደንበሩ ደሙን አፍስሶ አጥንቱን ከስክሶ ኢትዮጵያውያን ዛሬም ደሜ ነው እያለ ፍቅሩን እየገለጠ የሚገኝ ጀግና፣ እንግዳ አክባሪና የዋህ የሆነ ህዝብ ነው። የኢሮቦች የመተማመንና የመረዳዳት ባህል ሁሌም አስደናቂ ነው። በተለይ ገዕዝም የተባለው ባህላዊ ምግባቸው በጭራሽ ሳይጠቀስ መታለፍ የለበትም። ኢሮቦች ዲሞክራሲ በዓለም በስም እንጂ በተግባር ያልነበረ ጊዜ በዲሞክራሲያዊ አካሄድ ሲመርጥና ሲመራ የነበረ ህዝብ በመሆኑ ለሀገራችን ዲሞክራሲያዊ ስርዓት ግንባታ ተምሳሌት መሆን የሚችል ህዝብ ነው። ኢሮብ የምታወቀው አንድ የነዋሪው ልማዳዊና ባህላዊ ጠባይ መቻል፣ መታገስና ሁሉም በአንድ አይን በኩል ማስተናገድ ነው። ህፃንም ልጅ ቢሆን ለምሳሌ በሰርግ ወቅት የምታደል ማንኛው ነገር እንኳ ለልጅም እኩል ይደርሰዋል። ከተማይቱ ለጦርነት አመቺ ከሆኑት አሲምባ ተራራና አይጋ አይነት ቦታዎች አካባቢ በመሆኗ የደርግ ጦር፣ የኢዲዩ ጦር እንዲሁም የኢሃፓ ጦር እንዲሁም ደግሞ የህወሓት ህዝባዊ ሓርነት ጦር አንዳንዴም የህዝባዊ ግንባር ጦር ወዘተ ኃይሎች እንደ መተላለፊያ በየጊዜው እየመጡ ይሰፍሩባት ነበር። ህዝቡ እነዚህ ኃይሎች በአግባቡ ሳይጋጭና ሳይጣላ አንዱን በፊት ለፊት አንዱን በጓሮ ወይ በጀርባ አስተናግዶ ኮሽ ሳይልበት ሸኛቸዋል። ለኢሮብ ህዝብ ውይይት ዋና ባህል ነው። ህዝቡ የአገር ሽማግሌ ይኖረዋል። ለምሳሌ የእድር ዳኛ፣ የማህበር መሪ፣ የጎበዝ አለቃ ወዘተ እንደሚባለው አይነት የበሰሉ ብልህነት የተዋጣላቸውና ህዝቡ ብሎ የሚሰማቸው ወይ የሚያዳምጣቸው አንድ ትልቅ አባት ይኖራቸዋል። ቀጣይ ስለ ኢሮብ ማወቅ ፈልጋችሁ ፎሎ ማድረግ እንዳይረሳ። Salam,